አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች ሁላችሁንም ሰላም ብያለሁ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትዘንጉ። ዛሬም እንደተለመደው በጠቃሚ ነገር መጥቻለሁኝ። እሱም ምንድነው የቅርንፉድ የጤና በረከቶች። ስለ ቅርንፉድ ምን ያህል እናውቃለን? ቅርንፉድ ብዙ ጥቅም እንዳለው ስንቶቻችን እናውቃለን? ቤተሰቦቼ ቅርንፉድ ቅመም ብቻ አይደለም፣ ለጤና በርካታ ጥቅሞችን የያዘ ተአምረኛ ነው። ኢንፍላሜሽንን ከመቀነስ እስከ የበሽታ መከላከል አቅምን ማሳደግ ድረስ በአንቲኦክሲዳንት የበለጸገ ነው። ቅርንፉድ ኢኖጀል የተባለ ንጥረ ነገር በውስጡ የያዘ ሲሆን ይህም የሴሎች ጉዳት ከሚያስከትሉ ፈሪ ሪካርዶች ጋር ይዋጋል። ተፈጥሯዊ ህመም ማስታገሻ፣ የጥርስ ህመም ካለብን የቅርንፉድ ዘይት ህመምን ያስታግሳል፣ እንዲሁም ኢንፌክሽኖችን ይዋጋል። ቤተሰቦቼ ዘይቱ ብቻ ሳይሆን እዚህ ጋ ሲያመን ልክ ፍሬውን አንስተን በጥርሳችን ነክሰን በመያዝ ማለት ነው ኢንፍላሜሽንን ይዋጋል፣ እብጠት ይቀንሳል እና በአስትረስት ምክንያት የሚመጣን ህመም ለማስታገስ ይረዳል። የምግብ መፈጨትን ይረዳል። የሆድ መነፋት፣ ጋዝ ወይም አየርና ማቅለሽለሽን ያስታግሳል። የደም ስኳር መጠንን ያስተካክላል። የኢንሱሊን መጠን ለመቆጣጠር ይረዳል። ለስኳር ህመምተኞች በጣም ጥሩ ነው። የበሽታ መከላከል አቅምን ይጨምራል። በውስጡ ያሉት ጸረ ተህዋሲያን ባህሪያት ጉንፋንንና ኢንፌክሽኖችን ለመዋጋት ይረዳል። ጉበትን ያጸዳል። ጉበትን ለማጽዳትና በኦክሲዴሽን ምክንያት የተፈጠረን ውጥረት ለመቀነስ ይረዳል። የካንሰር ሴሎችን ሊዋጋ ይችላል። ቅድመ ጥናቶች የካንሰር መከላከያ አቅም ችሎታ እንዳለው ያሳያሉ። አጥንቶችን ያጠነክራል። ለአጥንት ጥንካሬ ጠቃሚ በሆነው ማንጋኔዝ የበለጸገ ነው። ቅርንፉድን እንዴት መጠቀም ይቻላል? ለጥርስ ህመም ወይም ጥሩ የአፍ ጠረን እንዲኖሮት ቅርንፉድ ማኘክ ላይ እንደጠቀስኩት ማለት ነው። ቤተሰቦቼ ቅርንፉድ ዘይቱ ብቻ ሳይሆን የሚጠቅመን ፍሬውና አንስተን እንደዚህ በሚያምብን ሳይዝ በማየዝ ማለት ነው። የቅርንፉድ ሻሂ ከአንድ እስከ 2 ቅርንፉድ በሙቅ ውሃ ውስጥ በመጨመር ማፍላት። የቅርንፉድ ዘይት ለህመም ማስታገሻ ወይም ለደም ማቅጠን ምግብ ውስጥ በመጨመር በወጥ በሾርባ መልኩ። ቤተሰቦቼ ማስጠንቀቂያ፣ የቅርንፉድ ዘይትን ከመጠን በላይ አይጠቀሙ። ጠንካራ ወይም ከባድ ነው። እርጉዝ ከሆኑ ወይም ደም የሚያቀጥኑ መድኃኒቶችን የሚወስዱ ከሆነ ከመጠን በላይ ከመጠቀም ይቆጠቡ እላለሁኝ። ቤተሰቦቼ የቅርንፉድ ጥቅም በዚህ አላለቀም። ቅርንፉድ እጅግ በጣም ብዙ ጥቅም አለው። እኔ ከምጠቀምባቸው በከፊል ላካፍላችሁ ማለት ነው። ይሄንን ሳነብ ካገኘሁት ቢሆንም እኔ ደግሞ ከምጠቀምበት እኔ ለፀጉሬ እጠቀመዋለሁ። እጅግ በጣም ጥሩ ነው፣ እውነት ለመናገር ማለት ነው። ቅርንፉድ አፍልተን የቅርንፉድን ውሃ ፀጉራችን ላይ በመርጨት ማለት ነው የሚያምር ፀጉር እንዲኖረን ያደርጋል። በሻይ መልክ ደግሞ እኔ ሻይ ስሰራ እያካበርኩ አይደለም። ሻይ በነገራችን ላይ ማንኛውም ሰው መስራት ይችላል። ግን እኔ ሻይ ስሰራ መጀመሪያ ከቅርንፉድ እና 2 ፍሬ ሄል 2 የሚሆን 3 ፍሬ ሄል ጨምሬ ውሃውን አፈለዋለሁ መጀመሪያ ማለት ነው። ከዛ ስኳር ጨምርበታለሁ ውሃው ከፈላ በኋላ። ከዛ ስኳር ጨምሬ ከዛ መጨረሻ ላይ ቅመም። እኔ ወላሂ ያለማካበድ ማለት ነው። ሻሂ የምትጠጡ ሰዎች እንደዛ አድርጋችሁ ሞክሩት። እኔ ጠጥቼ እኔ ራሴን እያመሰገንኩ ሳይሆን ሰው ያመሰገነኝን ወይም ደግሞ እንዴት አድርገሽ ነው የምትሰሪው ብለው የጠየቁኝን
ነው የማካፍላችሁ ማለት ነው። እንደዛ አድርጋችሁ ሻሂ የምትጠጡ ሰዎች ሞክሩት ማለት ነው። እውነት በጣም ነው የምትወዱት። ግን መጀመሪያ መፍላት አለበት ከውሃው ጋር ውጤቱን ለማወቅ ማለት ነው። እኔ እንደዛ ነው የማደርገው። ቤተሰቦቼ በሌላ ፕሮግራም እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ላይክ ሼር አድርጉልኝ።